ሌላኛው ጥያቄ ሶባህ አልኸይር፣ ሶባህ አልወርድ፣ መሳእ አልኸይር፣ መሳእ ኑር ማለት እንዴት ይታያል የሚል ጥያቄ ነው። የሙስሊሞች ትክክለኛ ተህያቸው ሰላምታቸው አሰላሙ አለይኩም ወራህመቱላህ ነው። ይሄን በመተው ሶባህ አልኸይር፣ ሶባህ ኑር ማለት ወይም ሶባህ አልወርድ ማለት ተገቢ አይደለም። ከሱና የሚጻረር አካሄድ ነው። በተለይ ሶባህ አልኸይር፣ ሶባህ ኑር የሚሉት የመጣው ከባዕድ አምልኮ ነው። ኸይርን የሚፈጥር አንድ ራሱን የቻለ አካል አለ፣ ሸርን የሚፈጥር ሌላ አካል አለ። ጨለማ መጥፎን ነገር ይፈጥራል፣ ብርሃን ጥሩን ነገር ይፈጥራል ብለው የሚያምኑ መጁሶች እንደሆነ እንዲህ አይነቱን ሰላምታ አቀራረብ የጀመሩት የተጠቀሰበት ሁኔታ አለ። ለዚህም ነው መሳእ ኑር የሚል የኑር ምሽት ይሆንልህ፣ ኑር መልካም ነገር ስለሚያመጣ ማለት ነው። እንዲህ አይነቱን መጠንቀቅ ተገቢና አስፈላጊ ነው። ወላኪን ሰላም አለይኩም ካሉ በኋላ በዱዓ መልኩ ሰበሐከ አላህ ቢልኸይር፣ መሳከ አላህ ቢልኸይር ቢሉ ችግር አይኖርም።